አሜሪካንን የደፈረች የዓለማችን ብቸኛው ሀገር ኢራን ሆናለች። የትኛውም ሀገር የትኛውም መሪ አሜሪካንን ደፍሮ የተኮሰባትም ሆነ ያጠቃት የለም። በሁለተኛው የዓለም ጦርነት በኋላ ኃያልነቷን አስጠብቃ የቀጠለችው አሜሪካ ዘመኑ ያፈራቸውን ሁሉንም አይነት የጦር መሳሪያዎች መታጠቋ፣ የመጀመሪያ የአቶሚክ ቦምብ ባለቤት መሆኗና የተቀናጀ የመከላከያ ሰራዊት ባለቤት መሆኗ ዓለም ላይ የማይደፈርና የማይነካ ኃያል ሀገር አድርጓታል። ዓለም ባጎበደደላት ሰዓት የደፈረቻት አንዲት ሀገር ብቻ ናት። የመካከለኛው ምስራቅ ቆራጥ ሀገረ ኢራን። አሜሪካ ያደረሰችባትን ጥቃት ተከትላ አጸፋዊ ምላሽ የሰጠችው ኢራን ጥቃት ከማድረሷ በፊት አስቀድማ ለአሜሪካም ሆነ ለኳታር ታጠቃቸው እንደሆነ ነግራቸዋለች። እንደ ፈሪ ብትር ጨለማን ተገን አድርጋ ከጀርባ አይደለም የወጋቻቸው። እንዲሁም በተቃራኒው እንደ ተቆጣ አንበሳ ያደረሽብኝን ጥቃት ልመልስ ሚሳኤል ልልክብሽ ነውና ጠብቂኝ ብላ በድፍረት ለአሜሪካ ደብዳቤ ልካላት ነው ያጠቃቻቸው። ይህን አይነቱን ድፍረት ዓለምን አጀባስ ብሏል። ስንቱ ሀገር በአሜሪካ ሲደበደብ የተቃውሞና የካሳ ደብዳቤ ወደ ተባበረው መንግስታት ድርጅት የላከ ተጠቃው ተደበደብኩ በሚልበት ዘመን የወንድ ልጅ ተግባሩ በቀል ነው ብላ ዱላውን በዱላ መልሳላታለች። ኢራን ይህንን ማድረጓ ማንንም እንደማትፈራ ያሳየችበት፣ እሷም ኃያል እንደሆነች ያስመሰከረችበት፣ ክብሯን ያስጠበቀችበት ጥቃት ነው። ከዚህ በኋላም ነው ኢራን ቆርጣ መነሳቷን ሲያዩ በአንድ ሌሊት ትራምፕ ወደ ድርድር የመጡት። እንደፈረሰ አይጠራም ነውና ነገሩ አረብ ሀገራቶችን አስጨንቃቸው አድራለች። ዓለም ላይ ማንም አሜሪካንንና የአሜሪካ የሆኑ ንብረቶችን ያጠቃ ቀርቶ ያሰበ ሀገር እንኳን የለም ከኃያሏ ኢራን በስተቀር፣ ከቆራጡ መሪ አያቱላህ አሊ ካሚሊ በስተቀር።